በእንቅልፍ ልብሽ ተራመጃለሽ እንዴ? እኔ እኮ የመጀመሪያ ነው ዛሬ። ነይ እስቲ ነይ፣ ማደንግጭ ነይ እናቴ። አይደለም የምን ይሆንክ ነው ነው እግዚአብሔርን ያው እንዴት እንደሚያደርገው አንተ በጌታ አትቀልድ። ነብቷል ጮሃለሁ ወቅ ምንድነው እሺ የምፈልገው ከኔ? የታለው? እሺ አብረን እንኑር አልከኝ። እሺ እኔ ብዬ ይሄ ባህሪ እያለ ለምንድነው ማሚስ አብራችሁ ኑር ያለችው? እንዴት? ሰላም እንዴት ናችሁ? ውድና የተከበራችሁ የኛ ቤተሰቦች፣ እኔ ያለው እግዚአብሔር ይመስገን። ያው እንግዲህ ከማጋር ዛሬ የመጀመሪያ ቀናችን ነው አብረን መኖር ከጀመርን። እንግዲህ ዛሬ አንድ ያሰብኩት ከበድ ያለ ነገር አለ። እሱን ከመናገሬ በፊት እንዴት ናችሁ በመላው ዓለም የምትገኙ ሁላችሁንም በዚሁ አጋጣሚ ላመሰግናችሁ ላከብራችሁ እወዳለሁ። ሁላችሁም ለሰጣችሁን መልካም አስተያየት እንግዲህ አብረን መኖር ጀመርን ስንል ሁላችሁም በጣም ደስ ብሏችሁ በመልካም አስተያየት በመልካም ነገር ስታበረታቱን ለነበራችሁ ሁሉ እግዚአብሔር ያክብርልኝ። የምር ያው ጎንበስ ብዬ ሁላችሁንም ማመስገን እፈልጋለሁ። በጣም ነው የምትለዩብኝ። ያው እግዚአብሔር ነው በቃ ሰውን አንድ የሚያደርገው እግዚአብሔር ነው። በቃ ያው ከጀምሩ ጀምሮ ስለነበራችሁ ዛሬ ላይ ፍሬ አፍርተን እኔና እሷም አንድ ላይ መኖር ስለጀመረ እጅግ በጣም ደስ ብሎኛል። ሁሉ ነገር በጣም ነው ደስ የሚለው። ያው አዲስ ነገር ካለም ወደ እናንተ ይዘንላችሁ የምንመጣ ይሆናል እና ግን ላይክ አሁን ተኛንበት እኔ ቀድሜ የተነሳሁት ይህንን ቪዲዮ ለመያዝ ያንን ለማድረግ ማለት ነውና ዛሬ እማ በተኛችበት ያው ሁለተኛ ዳራችን ነው። ግን ያው የሰው ልጅ ባህሪው ስለማይታወቅ በሚለው ሆን ብዬ ሄጄ ዛሬ የሆነ መንፈስ እንዳለብኝ አስመስዬ ያበደ ፕራንክ እማናረጋታለሁ በተኛችበት። ሁላችሁም ይህን ቪዲዮ እስከ መጨረሻው እየሳቃችሁ እየተዝናናችሁ ፈታ እያላችሁ ተመልከቱልኝ አደራ። ታዲያ ይህ ቻናል 100,000 የመግባት ጥቂት ነው የቀረው። የእናንተ እገዛ ከታከለበት 100,000 ይገባል። ስለዚህ እስቲ ያው እዚሽ ጋር የምታዩትን ሰብስክራይብ በተን ነጭ ናት አይደለ? አላረጋችሁም ማለት ነው ነጭ ከሆነች። ስለዚህ ሁላችሁም አንዴ ተቻርጓት። አዎ አመሰግናለሁ። የደውል ምልክቷን ንኩ። ሁላችሁም የደውል ምልክቱን ደግሞ በብዛት አልነካችሁም። የደውል ምልክት ለምን ይጠቅማል ካላችሁ እኛ ቪዲዮ ስንለቅ ኖቲፊኬሽን ቶሎ እንዲያመጣላችሁ ስለሚጠቅም ሁላችሁም አንዴ የደውል ምልክቷን ንኩልኝ። እኔ እኮ ለዚህ ነው የምወዳችሁ። ከልብ አመሰግናለሁ። ይህን ቪዲዮ እስከ መጨረሻው ተከታተሉን። ሌትስ ጎ በቃ ማን ነው? እረፉ። እነማን ናችሁ? እረፍ፣ ዞር በል። ማን ነው? እማ ምን ሆነሻል? ነይ ተኝ እንጂ ነይ ተኝ። ገና ጠዋት ነው። አንድ ሰዓት እኮ አልሞላም።
ምን ሆንኩ? ማ አንተ ያማታ እንደርኔ ተኝ ፕሮግራም አለብን እማ ምን ይሆንክ ነው? ቆይ አንተ አሁን እንዴት ምን መጣው? ለምን ተነሳስ ጀምር ማለት ምን ማለት ነው እንዴ? አምሽ ነተኝ አሁን እንዴት ሆነ ነው የመጣው? እማ በእናትሽ ነኝ ቆይ መጣው ስልክ የት ነው? እዛ ጋር ነው። አንተ ምንድን ነው የሆንክ ያለው? ነተኝ ምንድን ነው የሆንክ ያለው? እኔ ፍቅር ነኝ በቃ ተነስተህ ነበር እኮ ዲያርኒ አልተነሳውም ከእንቅልፌ ራሱ እንዴ እና እኔ ለምን ተነሳው? እዛ ጋር ለምን ሄድኩ? እኔ ምን አከልሻለሁ? ምን ነው ማየ እንዴ በእንቅልፍ ልብሽ ተራመጃለሽ እንዴ? አሁን ያልራመደው እኔ እኮ የመጀመሪያ ነው ዛሬ። ነይ እስቲ ነይ ማደንግጭ ነይ እናቴ። አይደለም የምር ምን ይሆንክ ነው እንዴ? እማ ምን ሆነሻል? ራስሽን አታውቂም እንዴ? አረ እኔ ራሴን አውቃለሁ። እሺ አንቺ ቀሰቀሽኝ እኮ ወደዛ ዘለሽ ምን ሆነሽ ነው? አረ ራስን የተነሳው እንደዛ እኔ ስመጣ አጠገቤ አልነበርክም። ማ አንተ አጠገብሽ ነበርኩ እንጂ አብረን ተቃቅፈን ታይተን የለ እኔ እኮ አልቃሽም ሌላ ጊዜ ቅዠት ነው እንዴ? አረ ነይ በእናትሽ ነይማ እኔ ነሽ ነይ በዚህ ጋር አይ በዚህ እሺ ነይ በቃ ስንት ሰዓት ገና ነው? ገና 12 ሰዓት ነው እኮማ እንዴ እዚህ ላይ ተነስተሽ አታውቂ ነው በቃ ተኝ ነይ በቃ እኔ ነሽ እሺ አልብሰኝ ይበርዳል። እሺ የቃዣው ነው ከነጋን ነፍሱን ቃዣው እንደዚህ እኮ አንዳንዴ አንተ ምን እየሆንክ ነው? እኔ ማሚ ጋር እንደውልህ ያማል እንዴ? ተወኝ። እንዴት ነው እየሆንክ ያለሁት? አላዛር ምን እየሆንክ ነው? ኧረ ማተኝ በፈጣሪሽ እንዴ ጉዴ ፈላ። ብርድ ልብሱ ለምን ተወስጅብኝ? ለምን እዚህ ጋር መጣሁ? እኔ አሁን አይደል እንዴ? አሁን ምን እየሆንክ ነው አንተ? ያምሻል እንዴ? ምንድን ነው ያምሻል ማለት? ነይ ፍቅር ነይ። እኔ አልተኛም። እግዚአብሔር ካንተ ጋር ስማ ወልዶ መንፈስ ቅዱስ አዶ አምላክ ስማ ወልዶ መንፈስ ቅዱስ ነው። ስማ ወልዶ መንፈስ ቅዱስ አዶ አምላክ ስማ ምን መጽሐፍ ቅዱስ ላምጣልህ? እማ እንዴ የሚያረግሽ ማለት ነው? ማታ ማታ አስተኝ? አረ እኔ ምንም ማረገኝ ምን ዝም ብዬ አሁን አይደል እንደገና መሽተኛው ሲጀመር ምን ማለት ነው? ሳልተኛ እኮ ነው አንተ ፊቴን እንደዚህ እየዋጨርከኝ የነበረው። እኔ አዎ በምን ባጨሽ? አለ ጥፍር እንኳን የለኝም እኮ። ምን እየሆንክ ነው? እኔ ምን ሆናለሁ እንዴ? ጤነኛ አይደለሽም እንዴ? እንዴ በቃ ወይ ቅርብን እንቅልፍ ደውልላት። ለምን ነግቷል? ሲጀመር እኔ አልተኛም ነግቷል። በቃ እኔ ማታ ስላመሸሁ ነው 9 ሰዓት አይደል የተኛ ነው ስናስተካክል ነበር። ለምን ተኝ እረፍት አድርጊ ለዛሬ። እንደዚህ ነው የሚያደርግህ? ማ አንተ እንዴ? እኔ አንቺ ነሽ እንጂ እንደዚህ የሚያደርግሽ ስትነሽ እንደዚህ ነው የምትሆኚ። እኔ ምን ሆንኩኝ? በእኔ አታሳባ። ይኸው እየገፈፍሽኝ አንዴ ልብስ። እኔ አልገፈፍኩም። ለምን እንደምንጨቃጨቀው? በስመ አብ ወወልድ ነይ በቃ እኔ ራሱ ነጫው። ነይ እኔ አልፈልግም። አትቀፈኝ እንዴ! በስመ አብ እናቴ ትቃዣለሽ ማለት ነው እንደዚህ ያቃዥሻል ማለት ነው። እኔ ብቻዬን ስለምተኛ ፊት እኔ ጌታ ቃሉ ልቃዣ ግን እንደዚህ አያረገኝም እንዴ አጠፍከኝ እንዴ ተናልሽ እኮ ማዬ። ምን ልትሄጂ ነው በእንቅልፍ ልብሽ? አረ ነግቷል እኮ አሁን በቃ እንሂድ። ወዴት ናቴ? ተረጋጊማ ገና ነው ሻው የምትነሽበትም ታይም አይደለም እንዴ? ምን ገና ለሊታ እንደ አስተኝተኛ ነው። በቃ ቁርስ አሁን አይደለም የምትሰሪው ገና እንደ ሰዓቱ ቁርስ ሰራላሉን ያለው አሁን አይደለም። ተኝ ቶሎ ተኝ
ተኝ ለብረም ታስቸግሪኝማ እንደዚህ ተኛለሁ ምን አየሽ በልምሽ ኧረ እኔ ምንም አላየሁም ኧረ እኔ ምንም አላየሁም አይተሻለው ነገር ምን አላየሁም እና እንደዚህ ልተኝ ነው ይበርዳል እንደዚህ ልተኝ ነው እንደዚህ ተኛለሁ እሺ ተኝ እንደዛም ከሆነ ነኝ ምን ይሆንክ ነው አንቺ ነሽ እንዴ እኔ አንተን እንደዚህ ስትሆን እኔ እንዴ ለምንድን ነው እኔ አላውቅም እንዴ አይምሮ ያሰራ እኔ ምን አውቃለሁ ምን ጉዴ ፈላ እዛ ጋር ለምን ተሩሬ ሄድኩኝ እኔ አላውቅም አንቺ ቀደም እዛ ጋር ሄድሽ አሁን ደግሞ ተነስተሽ አልጋ ልብሱን ከላይ ላይ ወሰድሽ እንዴ ራሴን ያመመኝ ነው የምር እኔ ሰው እንቅልፌ ሲቀራሴ ካልተነሳው ሰው ሲቀሰቅሰኝ ያመኛል ማን ቀስቅሶሽ ራስሽ እኮ የተነሳሽው አንተ ነህ የጮክ አንዴ የጮክ ነበር ትንሱ ይያል እኔ አው እኮ ነኝ እንዴ አሁን በቃ ተይ እንዴ እንተኝ ነኝ ወይኔ ጉዴ ፈላ በቃ እንደዛ ከሆነ እውነት የምሬን ነው ጸበል ምናምን መሄድ አለብሽ የምር እንደዚህ ለልጅ የሚያቃጅሽ ከሆነ በስማም እኔ ምንም ሰይጣን የለብኝም ራስ ሰይጣን ካለብህ ተመለስ እንዴ ተወኝሽ ምን ይሆንክ ነው አሁን ምን ይሆንክ ነው አትበይኝ ተኛ ቲክቶክ ትላለች እንዴ እማ ምን ሆነሻል እኔ ምን አገባኝ ጥቼሽ ተኛለሁ የራስሽ ጉዳይ አላሰብኩኝም እንደ አንተ ነው ደግሞኛል እግዚአብሔር እኮ ተኝ ቀሰቀሽኝ አንቺ አንዴ ቀሰቀሽኝ ሰው እንድተኛ እንኳን አትፈልጊም እንዴ እንዴ ነው የሚያረግሽ ማለት ነው ስተኝ ማታ ማታ ገና በመጀመሪያ ቀን እንዴ ነው የሚያረግ አንቺ ነሽ እንጂ እንደዚህ የሚያረግሽ ምን እኔ አረገኝም እግዚአብሔርን እሺ ተኝ ከናቴ ጋር ጓደኛዬ ጋር እኮ ተኝቻለሁ እኔስ እንዴ እግዚአብሔርን ራስን የተነሳው እንደዚህ ሆንኩ የሆነ ቀያየርሃል እኔ ጉሬ ስማም ወልድ መንፈስ ቅዱስ እሺ ወደዛ ተቃበል ተቃቅፈና እንዴተኛ ነው እኔ ችግር የለም እሺ ምን ሽንት መጣ ሽንትሽ አልመጣም የኔ ሽንት መጣ ቆይ ሽንት አይበሽ ተንሱ ኧረ አንተ ልጅ በእግዚአብሔር አትረብሸኝ አላዛር በእናትህ ይለሽ ተንሱ ማን ነው የሚጣራው እማ አንተ ስነ ስርዓት ይኑር እንደውም ቀጻዱ እሺ የሚያደርግህን ከዛ ታምናለህ ተንሱ አላዛር ጌታን አቀፍ ራስን ይኸው በቪዲዮ አሳያለሁ እንዴት እንደሚያደርግ እግዚአብሔርን ይኸው እንዴት እንደሚያደርግ ይኸው አንተ በጌታ አትቀልድ ነቅቷል ጮሃለሁ ወቅ አንተ እንዴት ነው የሚያደርግ በእግዚአብሔር አላዛር በእናትህ ይኸው ራስን እንዴት እንደሚያደርግ ይኸው እግዚአብሔርን ይኸው እንዴት እንደሚያደርግ አላዛር አንተ ያማል እንዴ እንደዚህ አላዛር አላዛር ጌታን አቀልድ ራስን ይኸው በቪዲዮ አሳያለሁ እንዴት እንደሚያደርግ አላዛር በእግዚአብሔር አንተ በጌታ አቀልድ ነቅቷል ጮሃለሁ ወቅ በእግዚአብሔር ወይኔ ጉዴ ነገስከኝ ወይኔ በኢየሱስ በጌታ በኢየሱስ ወይኔ
አንተ እየቀለድክብኝ ነው እንዴ? ያው እስኪ እየቀረጽኩ ነው። ምንድን ነው? ነይ ማሙሻል ምንድን ነው የቀረሽው? ባዶ እኮ ነው። ባዶ እኮ ነው። ልቀቀኝ። የታለ የቀረሽው? ቪዲዮ የለም እኮ እሱም ይታል። እዚህ ጋር ባዶ እኮ ነው። ባዶ እኮ ነው። ማንም የለም እዚህ ውስጥ። ይሄው እንጂ ጮክ እኮ ነው። የታለ የኔ ድምጽ ነው ይሄ? እኔ ታለ ውስጥ ያው ለምሳሌ ባዶ ቤት እኮ ነው የቀረሽው። እሺ ልውጣ። እዛ ሳሎን ተኛለሁ። ፎጣ አለ አይደል? አንተ አይደለም ቆይ ቀርጫለሁ አልሽ። የታለሽ የቀረሽኝ? የታለው እኔ በቃ እሺ ተወኝ በእግዚአብሔር። ምንድን ነው እሺ የምፈልገው ከእኔ? የታለው? እሺ አብረን እንኑር አልከኝ። እሺ እኔ ብዬ ይሄ ባህሪ እያለ ለምንድን ነው ማሚስ አብራችሁ ኑሩ ያለችው? እንዴት? ወይኔ እናቴ አይደለም ቆይ ማይ ምን ሆነ? እኔ አልፈልግም ከአንተ ጋር መተኛት። በቃ ነግቷል። አልተኛም። በቃ ይቅርብኝ። ሚስቴ ምን ሆነሻል? ሚስቴ እኮ ነሽ። ወይኔ እናቴ እማ ምን ሆነሽ? ምን ሆነሽብኝ? የኔ ፍቅር ምን ሆነሽብኝ? ምን ሆነሽ? አታስቀኝ። እኔ አይደለሁ እኔ ምን አደረኩሽ? የኔ ፍቅር ነይ። ወይኔ ጉዴ ፈላ። ምን አይነት ሚስቴ ምን ሆነችብኝ? ወይኔ በስርዓት አንሳኝ። እሺ እሺ ነይ። ኦፕ ኦፕ ነይ። እንዴ ምን አይነት ባህሪ ነው ያለብሽ አንቺ? ምንድን ነው የሚያደርግሽ? ምንም የለብኝም። እንዴ እንዴ! ኧረ በስመ አብ! ኧረ በስመ አብ! ኧረ በስመ አብ! ኧረ በስመ አብ! ምንድን ነው? ምን ሆንሽ? ምንድን ነው ያልሽው? በእግዚአብሔር እሺ ምንድን ነው? ምንም አልሆንኩም። በቃ እና ደህና አይደለሽም? አታርሰኝ። እሺ ደህና አይደለሽም? ደህና አይደለሽም ወይ? ምን ሆንሽብኝ? ምንድን ነው ንገሪኝ የተፈጠረው? ለመንፈስ ቅዱስ በኢየሱስ ክርስቶስ ምንድን ነው የሆንሽው? ንገሪኝ። ቤት ውስጥ መጽሐፍ ቅዱስ የለም። አለው እንኪ ረስተሽ? አይ አንተ ያዘውና ጸልይ። ሂድና ጸልይ። ምንድን ነው የሆንሽው አንቺ? እኔ ልውጣ በቃ። ወዴት ወዴት? ምግብ ልስራልህ። የምን ምግብ? እኔ ምግብ እሰራላለሁ። አይደለም እንዴ እንዴ! ኧረ ጉዴ ፈላ። ምንድን ነው እንዴ? እንዴ ነው የሚያደርግሽ? ተኝ ልተረጋጊ እንጂ እማ። የኔ ፍቅር አታስተኛኝ። ተረጋጊ። አታስተኛኝ። ተረጋጊ። ተረጋጊ። መተኛት አልፈልግም። ዞር በልልኝ። ወይኔ ዞር በልልኝ። መተኛት አልፈልግም። ዞር በል። ወይኔ እሺ ልቀመጥ። ቆይ አንዴ በእናትህ በእግዚአብሔር እየቀለድክብኝ ነው እንዴ አንተ? በኢየሱስ ስም በጌታ በኢየሱስ ስም አላዛር በእግዚአብሔር አላሳዝንም። እናቴ እኔ ምን ሆኜ ነው? በእግዚአብሔር ምን አደረኩ? ወይኔ ጉዴ ይቀያየራል። በኢየሱስ ስም ወይኔ በኢየሱስ ስም አንተ በኢየሱስ ስም ድረሱልኝ በእግዚአብሔር በኢየሱስ ስም። በስመ አብ ወወልድ ወመንፈስ ቅዱስ። እማ ተኝ፣ እረፍት አድርጊ። ምን ሆነሻል? ልጅቷ ምን ሆናለች? ኧረ ዛሬ ምንድን ነው የተፈጠረው እዚህ ቤት ውስጥ? አንተ ማል እንዴ እናዳሱ እናቴ ወይኔ ጉዴ ምን ስትሪ በኢየሱስ እዚህ ጋር ቁጭ ብለን አልነበር እንዴ? ምንም አልሆንኩም። ምንም አልሆንኩም። ተኛ። እኔ መጣሁ። የት መጣሁ? ምግብ ውሃ ላምጣ። የት? ይሄ ውሃ እማዬ መታወሽ እንዴ? በቃ ተወኝ። እማ ስሚ እንዴ! አረማ ዘጋሹ እኮ እማ ተረጋጊ። ወይኔ ጉዴ ፈላ። እማ አረ ቪዲዮ ነው
እማ ቪዲዮ ነው። ወይኔ ዛሬ ስቃይ በዛ። እማ ቪዲዮ ነው። አታምኝም? የኔ ፍቅር እማ የኔ ፍቅር በእውነት ቪዲዮ ነው። አሁን ልቀልድ አይደለም እማዬ። አገኘሽው? እማ ምን ሆነሻል? ካሜራ በእንትን አቁመ ነው በስታንድ እንደዚህ እንትን ይኸው እዚህ ጋር እኮ ማይክ አለሽ። የኔ ፍቅር ውይ ነይ በቃ ቆይ ተረጋጊ። ምን ልታረጊ ነው በመጥረጊያ? ይገርምሻል ማለት ነው። ስሚ ይሄ አንቺ ቀረሽው ቪዲዮ ደግሞ ላሳይሽ። ይሄ አንቺ ቀረሽው ነው። ይሄ ደግሞ ነው የቀረስኩት ነው። የኔ ፍቅር ወይኔ ሻት ጫነኝ በእናትህ። እሺ በቃ እማ እኔ ነሽ እኔ ያለቀቀምሽ የምን ይሄ ቪዲዮ ሊለቀው አይደለ እንዲሰራው አንተ በስመ አብ ወልድ መንፈስ ምንድን ነው የተሰማሽ? ቆይ ግን የመጀመሪያ አዳራችን ላይ አምጪ በእጉን ይዘውና ምንድን ነው የተሰማሽ? ኢንተርቪው ላድርግልሽ። ምን ተሰማሽ? በለለኝ እናንተ ለራሱ ጉንፋን ይዞኛል፣ አሞኛል። አንተ ትጮትብኛለህ። ሱራለለ በቃ እኔ ፍቅር እረፍት አድርጊ እሺ፣ ተኝልኝ። ቤተሰቦች እንግዲህ የዛሬ ፍራንካችን እንደዚህ እንደምታዩት በዚህ ተጠናቋል። በሌላ ቪዲዮ እስከምንገናኝ ሰላም ሁኑልን። ቻው።